ወርቁ ተገኘ። ተምቹ ጉድ ሆነ። አቶ መስፍን ሁሉንም ነገር አወቀ። ወይዘሮ ሜላት በተናገረችው ነገር ተጸጸተች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች የኸይሩ ቤተሰብ የሆናችሁ ቪዲዮ ላይክ ሸር እያደረጋችሁ ገባ በሉ ማለት ነው። አላህ ሱብሃነሁ ወተዓላ በያላችሁበት ይጠብቀን ይጠብቃችሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ አጠናክሩ ማለት ነው። እንግዲህ ዛሬ ላይ ኖላዊ ጀምሬ መጥቻለሁ ማለት ነው። ያው ባለፈው እንዳየነው ወይዘሮ እርግብና እርግብ ፍለጋ ላይ ነበረች። ወይዘሮ ባዩሽ ደግሞ ከእርግብ ጓደኛ ጋር እስር ቤት እንደገባች ነበረች። አሁን ላይ ተምቹ ወርቁን ለሀና ሰጥቷት ሀና አስቀመጠችበት ጠፍቷት እንግዲህ እየፈለገች ነው ያለችው ማለት ነው። እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ከዛም በመቀጠል እንግዲህ ወይዘሮ ሜላት ለአቶ መስፍን ሁሉንም ነገር ነገረችው። አቶ መስፍን ማመን አቅቶት ባዩሽን ፈልጌ እገላለሁ እያለ ሂዷል ማለት ነው። ወይዘሮ ባዩሽ እንግዲህ የት እንደ እስር ቤት ነው ያለችው። አሁን ላይ ግን እስር ቤትም ገብታ ያደረገችው ነገር ምንም ነገር እንደማይቆጫት ነው ማለት ነው። ከዛም አልፎ እንግዲህ ወይዘሮ ሜላት ለአቶ መስፍን ሁሉንም ነገር ስትነግረው የኔ ይሄንን ሁሉ ያደረገችው ወይዘሮ ባዩሽ ሳትሆን ወይዘሮ አይፎን እርግብ ሳትሆን ከኋላዋ ሰው አለ። ከኋላ ደግሞ ወይዘሮ ባዩሽ ናት እንደዚህ ያደረገችውና እኔንም ለግድያ የዳረገችኝ እሷ ናት ብላ ለአቶ መስፍን ስትነግረው አቶ መስፍን እንዴት ብሎ በጣም እየጮህ እየደነገጠ ወይዘሮ ባዩሽ ድሮም አልወዳትም ነበረ፣ አሁን ደግሞ እውነቱን ነገርሽኝ፣ እንዴት ይህን ትሰራለህ? እንዴት ደብቃችሁኝ? የቤቱ ሰው ሁሉ ሰምቷል፣ እኔ ነኝ ያልሰማሁት? አዎ አንተ ነህ ያልሰማኸው። ምክንያቱም አንተ መረጋጋት ነገር ስለሌለህ ቶሎ ብለህ ባዩሽን ብትገድልና አንተ ደግሞ ቀጥታ ወደ ወንጀለኛ ፖሊስ ጣቢያ ነው የምትሄደው። አሁን ላይ እሷ በፖሊስ ተይዛለች እና ምንም ነገር እንዳታደርግ ነው ያለችው ማለት ነው። ከዛም አልፎ እንግዲህ ወይዘሮ ባዩሽ አሁን ላይ እስር ቤት ነው ያለችው። እርግብ ተብዬዋ ደግሞ ከተምቹ ጋር ወርቁ የት አለ? ፖርሳውን አምጣልኝ እኔ ፈልገዋለሁ እያለች እንግዲህ እየተነዛነዘች ነው። ተምቹ ደግሞ ፖርሳውን ለሀና ነበር የሰጣት። ሀናን ቤት መጥቶ ሲጠይቃት ፖርሳው ሀና ዶላብ ውስጥ አኑረው ነበር፣ ግን አላገኘችውም። ይሄ ፖርሳ ወይዘሮ ሜላት እጅ መድረሱን ሀና አታውቅም ማለት ነው። ምን እንደያዘ ምን እንዳለ ምንም ነገር የሚያውቁት ነገር የለም። አሁን ላይ እንግዲህ በጣም የሚገርመው ነገር የወይዘሮ ባዩሽ ጉዳይ ነው። ወይዘሮ ባዩሽ እንግዲህ የእርግብን ጓደኛ ድሮ ቤት አከራይታ ስታስቀምጣት እንደነበረ የቤት ኪራይ ክፈይ ብላ ጉድ በጣም እንደምታስጨንቃት ነበር ማለት ነው። በጣም መጥፎ ሴት እንደነበረች ነበር የሚያሳየን ማለት ነው። ከዛም አልፎ እንግዲህ አሁን ላይ ወይዘሮ ባዩሽ በጣም ተንከሲት ናት። ድሮም አሁንም ቢሆን ባሏ ተብዬውም እንግዲህ ሊጠይቃት መጥቶ አንቺ እንዴት በቃ ለትንሽ ለትልቁ መሳሪያ ነው እኔ የምደግሽው ብሎ በጣም ተቆጥቷታል። የሆነ እርገት ማለት ነገር እኮ የሚባል አለ ብሏታል። እንግዲህ እሷም ደግሞ እንግዳ ፊት ፊት እያሉ ትንሽ የሆኑት ላይ ይውጡልኝ እኔ ብላለች። ከዛም አልፎ እንግዲህ ወይዘሮ ባዩሽና የእርግብ ጓደኛ ሜሮን ሲያወሩ እንደነበረ ይህንን እንግዲህ ዛሬ ላይ የሴተኛ ዳሪ ጋር አንድ ክላስ ቁጭ ብዬ ተገኘሁ እያለች ነበር ወይዘሮ ባዩሽ ተብዬው። ወይዘሮ ባዩሽ እንግዲህ እንደዚህ እያለች እያወራች እንዳለ ሜሮን የእርግብ ጓደኛ ደግሞ ለዚህ ሁሉ የዳረግሽኝ አንቺ ነሽ፣ ድሮ ትዝ ይልሽ ከሆነ ቤት አከራይተሽኝ እንደነበረ እኔ የምበላው እንኳን አጥቼ አንቺ ግን ቤት ኪራዩን የትም ፈልገሽ አንቺ ትይ ነበር። ይህንን ምክር ሰተሽኝ እኔ የለኝም ስራ የለኝም ብዬ ስልሽ እንዴት ሰውነትሽን አትጠቀሚበትም ብለሽ ይህን ሁሉ የዳረግሽኝ አንቺ ነት። ልግባ አልግባ እያልኩ ራሱ ብዙ ከራሴ ጋር ተመታትቼ ብላ እንግዲህ ወይዘሮ ባዩሽ አሁን ላይ ያንን ነገር ስለነገረቻት የእርግብ ጓደኛ እርግብን ደግሞ በጣም ጥሩ ልጅ ነው ነበረች። ይህን ሁሉ ያደረግሻት አንቺ ነሽ። እኔ አጎቴ ሞቶ ራሱ እሷ ናት ለመሳፈሪያ የላከችልኝና ሂጄ አጎቴን የቀበርኩት፣ አንቺ ግን መጥፎ ሰው ነሽ ብላታለች። እንግዲህ እርግብን ራሱ አንቀሽ ይዘሻታል፣ ያ ብር ጠፋ ብለሽ ያንን ብር ግን ለምንድን ነው ብለሽ ራሱ አልጠየቅሻትም። እኔን ግን ለምንድን ነው ሴተኛ አዳሪ ሆንሽው ራሱ አላልሽኝም። ይሄ ሁሉ ያንቺ መዘዝ ነው ብላ ነግራታለች ማለት ነው።
ወይዘሮ ባዩሽ ግን ምንም መስሎ አይታያትም ስለ ራሷ እንጂ ማለት ነው። ከዛም አልፎ እንግዲህ እኔ 50 ሺህ ብር ስለምፈልግ አንቺ ወርቅ ስልሽ ስለምትሰጭኝ ከአንቺ ልጠቀም ነበረ፣ ግን ሁለታችንም አልተሳካልንም እና እስር ቤት ገብተናል ብላለችው። እንግዲህ ሁለታቸውም አንድ ክላስ እንግዲህ ገብተዋል። በጣም የሚገርም ነው። አሁን ላይ እንግዲህ አቶ መስፍን በነገሩ በጣም ስለተናደደ እስር ቤት ሄጄ ወይዘሮ ባዩሽን እገላለሁ ብሏል ማለት ነው። ወይዘሮ ባዩሽን እገላለሁ ሲል እንግዲህ ወይዘሮ ሜላት ደግሞ በነገረችው ተጸጽታለች ማለት ነው። በጣም የሚገርም ነው። ከዛም እንግዲህ ምላሴና ሰላምዬ በጣም ደንግጠው አቶ መስፍን መስማቱን ነገሩን ሲያውቁ አቶ መስፍን ወይዘሮ ባዩሽ እንደሚገላት ስለሚያውቁ ከዛም እስር ቤት ስለሚገባ እያሉ እንግዲህ እሱን ለማረጋጋት ብለው ለሀና ደውለው ሀና አንቺ ነሽ መፍትሄ ያለሽ፣ አባታችን ሁሉንም ነገር ሰማ፣ ማን ነገረው? ወይዘሮ እማዬ ነገረችው እና አሁን ላይ ወይዘሮ ባዩሽን ጉዳይ አድርገው እስር ቤት ነው የሚገባው ብላ እንግዲህ ብለው ለሷ ሲነግሯት እኔ ምን ማድረግ አለብኝ? ከሁላችንም አንቺ ትሻለሽ፣ አንቺ አረጋግሪው ብለዋት እንግዲህ አቶ መስፍንን ሀንዬ አረጋግታ እና ሁሉንም ነገር እንደተወውና እስር ቤት መሄዱ እንዲጠይቃት እንጂ እንደማይገድል ነገሩን ሁሉ ሀና አረጋግታለች ማለት ነው። ወይዘሮ ባዩሽ እንግዲህ ከክላሷ አልወጣችም። ለአቶ መስፍን መንገሯ በጣም ቆጭቷታል ማለት ነው። ከዛም እንግዲህ ሀንዬ ሂዳ የቤቱ መላ ስለሆነች አነጋግራት አባዬንም ሶበር እንዳያደርግ እንዳየትም እንዳይሄድና ምንም እንደማይሰራ አድርጌዋለሁ፣ እሱም በእኔ እጅ ጣዩ ብላ እንግዲህ ለወይዘሮ ሜላት ስትነግራ ወይዘሮ ሜላት በጣም ደስ አላት በሀና ተግባር ማለት ነው። ከዛም በቃ እዚህ ቤት እኮ አንቺ ለሁሉም መፍትሄ ነው፣ ግን እንዴት ነው ይሆንሽው? ለርዝህም ነው ከኔ ርቀሽ ሴቱ በቃ የሆነ ነገር ይሆንሽው ብላ እንግዲህ ቅፍ አደረገቻት ልጇን ማለት ነው። አሁን ላይ ወይዘሮ ሜላት እንግዲህ በጣም ተናዳለች። ባዩሽን ላስወጣት እያለች ነው። አቶ መስፍን አሁን ላይ ወይዘሮ ባዩሽን ሂጄ ለምን እንደሆነ ይሄን ነገር ያደረገችው ሂጄ ጠይቃታለሁ ብሏል። እሱ ደግሞ እንግዲህ ሂጄ ጠይቃታለሁ ብሎ ያለው ለምን እንደሰራች ነው። እንግዲህ ልጆች ተብዮች ደግሞ አንተ ከሄድክማ አንተን ጸባይ አናቅም ልትገላት ለወይ ነው ያሉት። እንግዲህ ወይዘሮ ሜላት ደግሞ አንተ ብቻህን አትሄድም፣ ያንተን ጸባይ አናቅም እኛ፣ ስለዚህ ምላሴና ሰላምዬ አብረው ይሄዱ ብሎ በነገሩ ተስማምተው ወደ ፖሊስ ጣቢያ ሂደዋል ማለት ነው። ከዛም ሁሉም ሲሄዱ እንግዲህ ወይዘሮ ባዩሽ ተጠርታ ስትመጣ አቶ መስፍንና ልጆቹ ነበሩ። እንግዲህ ምላሴ በጣም እርግት ያለ ልጅ ነው። ሰላም ግን ቶፍና ቶሎ ችኩል ያለች ስለሆነ ስታያት እንግዲህ አዎ አድርጌዋለሁኝ ብላን ስትል ሰላምዬ እንግዲህ ወይዘሮ ባዩሽን ልትገላት ነበር ማለት ነው። ሰው ታረጋጋለች ተብላ የሄደችው ልጅ ለራሷ ሰይጣን መጣባት። ከዛም እንግዲህ አቶ መስፍን ጋር ይሄንን ጉዳይ ሲያወሩ ቆይተው ለምን አደረግሽ የሚል ጥያቄ ሲያቀርብባት እኔ በነገሩ ምንም አልተቆጨሁም፣ ያደረግኩህም የኔን የሆነ ነገር ስለወሰደችብኝ ነው። ምን ወሰደችብሽ? ምን አረገች ሲላት አንተን ነው ያለችው ማለት ነው። አንተን እኮ አቶ መስፍን እኔ እንደማፈቅርህ አታውቅም እንዴ? እኔ አፈቅርህ ነበረ ድሮ አንሷ ሳትመጣ በፊት እኔ እናንተ ምንም ነገር ተጣልተን አናውቅም ነበር ነው ያለችው። እሷ ከመጣሽ በኋላ ግን እሷን ሆነ እኔንም ጠላሃኝ አለችው። እሱ ደግሞ አንቺ እኮ እኔንና ሜሉን ልታለያይ የተነሳሽ ስለሆነ ለዛም ነው የምጠላሽ፣ ለምን መሰለሽ ብሏታል። እንግዲህ ከዛም አልፎ እንግዲህ አቶ መስፍን ተብዬው ወይዘሮ ሜላት ወይዘሮ ባዩሽን ለምን እንደዚህ አደረግሽ? እሺ ለጓደኛሽ ባል ይሄንን ትመኛለሽ ወይ ብሎ ሲላት አዎ ምንም የሚጸጽተኝ ነገር የለም፣ አሁንም ደግሜ እነግርሃለሁ ብላ እንግዲህ ትታው ገብታለች። አቶ መስፍን በነገሩ ግራ እየተጋባ ወደ ቤት ተመልሷል ማለት ነው። ሁሉንም ነገር እንግዲህ ወደ ቤት ተመልሶ ለወይዘሮ ሜላት ሲነግራት ወይዘሮ ሜላት ባዩሽ በነገሩ ጉዳይ ላይ ምንም እንዳልተጸጸተች ነው የነገረችኝ እና ምንድን ነው እያለች ነበር። ከዛም አልፎ እንግዲህ ወይዘሮ ሜላት አሁን ላይ በጣም ተናዳለች። ግን እኮ ታሳዝነኛለች እያለች ነበር። እንዴት ታሳዝንሻለች? ይህንን ሁሉ ሰርታሽ ህይወቴን ምስቅልቅል አድርጋው እያላት ነበረ። እንግዲህ ወይዘሮ ሜላትና ባዩሽ የሆነ ምስጢር ሊኖራቸው ይችላል። ምክንያቱም ብዙ ጓደኛሞች ነበሩ ድሮ። ያው አቶ መስፍንን ወይዘሮ ባዩሽ እንደምትወደው ካወቀች
አሳልፋ እሷ መውሰድ እንደሌለባት ነበር። ዙሮ ግን እያስተዋወቀቻቸው ባዩሽን ብትሆንም ባዩሽ ግን አቶ መስፍን ባዩሽን አያፈቅራትም። ሚሉዬን ነበር የሚያፈቅረው። ይሄም ሆኖ እንግዲህ እዚህ ደርሰው ወይዘሮ ባዩሽ ግን ትዳራቸውን ለማፋረስ ድሮም ጀምራ ጥረት የምታደርግ ነበረች። አሁን ድረስ ይኸው ቤቱን ለመበጥበጥና የወይዘሮ ሜላትን ሕይወትን ለማጥፋት እየተነሳች ናት። ወይዘሮ ሜላት ግን ይህንን ሁሉ በደል እያደረገችባት አሁንም ቢሆን ወይዘሮ ባዩሽን አትጠላትም። በጣም የሚገርም ነገር ነው። ዛሬ ላይ እንግዲህ እርግብና ተምቹ ተገናኝተው አሁንም አንተን አልፈልግም ፖርሳው የት አለ ብላ 2 ጊዜ አባረዋለች። እንግዲህ ተምቹ ደግሞ በጣም ተሰቃይቷል። በእርግብ ፍቅር ሁሌም ቢሆን ቁሞም አድሮም የሚታየው የእርግብዬ ፍቅር ነው ማለት ነው። እንግዲህ ተምቹዬ በጣም ፎንቃ ሄዶለታል። እርግብ ግን ልትረዳው አልቻለችም። እርግብ አሁንም ነገም ዛሬም ቢሆን ያንን ፖርሳ እንዲያመጣላን ነው። ተምቹ እንግዲህ ግራ ገብቶታል። ፖርሳው ውስጥ ምን አለ ይች ልጅ ፖርሳ የምትለኝ እያለ ግራ ገብቶታል ማለት ነው። እንግዲህ ያንን ፖርሳ ያው ሀንዬ ማኖረችበት ጠፍቷል ማለት ነው። አቶ ኖላዊ ወስዶ ለወይዘሮ ሜላት ማስረከቡና አላወቀችም። አሁን ላይ ወርቁ ፖርሳው ተከፍቶ እንግዲህ የወይዘሮ ሜላት ወርቅ ተገኝቷል ማለት ነው። በጣም ደስ የሚል ነው። ያንን ደግሞ ማን ሰጠሽ ማን አመጣው የሚባለውን ነገር የምናይ ይሆናል ቀጣይ ፓርት ማለት ነው። በጣም የሚገርመው ነገር የሀና ጉዳይ አሁንም ይሄ ፖርሳ የመጣው የሀና ተብሎ ነው። እንግዲህ ለሀና ማን ሰጣት፣ ማን ነው ያመጣው፣ ይሄንን ፖርሳ የማን ነው የሚለው በጣም የሚገርም ነው። ወይዘሮ ሜላት 50,000 ብር ያህል ወርቅ ይመጣል ብላ የከፈለችበት አሁን በነፃ እጇ ሲገባ በጣም ደስ የሚል ዜና ነው ማለት ነው። እንግዲህ ወይዘሮ ባዩሽስ በቅርቡ ከእስር ቤት እንደምትወጣ እርግጠኛ ነን። ምክንያቱም ወይዘሮ ሜላት ስለ እሷ ጉዳይ ምንም ለፖሊስ እያተረከበችው ነገር የላትም። ወይዘሮ ባዩሽ እንግዲህ ይህንን ወንጀል ለልጅቱ ስትደቅን ተይዛ ነው። በዚህ ጉዳይ ደግሞ ልጅቱን አሳምና ከፖሊስ ጣቢያ እንደምትወጣ ሁላችንም እርግጠኛ ነን። ምክንያቱም አሁን ላይ አቶ መስፍንም ቢሆን ሁሉም ቢሆን ክስ አልመሰረቱባትም። ክስ የመሰረቱት በጣም የሚገርመው ነገር ተምቹና ጠቁመው ነበር ማለት ነው። እና ሁላችንም ብንሆን ቪዲዮውን ሸር ላይክ እያደረግን እኔ ማለት ነው። እንግዲህ እዝራና ሀንዬ ያለው ጉዳይ ደግሞ በስተመጨረሻም በተላመደ ቁጥር እንግዲህ እዝራ ሀናን ለመራቅና ከዛሬ ጀምሮ ከኔ ጋር እንለያይ ብሎ መልእክት ሰጥቷታል። ሀንዬ በጣም ከፍቷታል። እውነት ፍቅር ሳይሆን እሷ ሰውን ከቀረበች መራቅ ስለማትፈልግ ማለት ነው። እዝራ ደግሞ እኔ ውስጤ ያፈቀርኩሽ ስለሆነ ስለዚህ ይህን ጉዳይ ብነግርሽ አንቺ ስለምትቀየሚኝ መራራቅ ይሻለናል ብሎ እንግዲህ ዛሬ ላይ ሀንዬና ኤዝራ ተለያይተዋል ማለት ነው። ጽዮን እንኳን ደስ አለሽ፣ ምክንያቱም ሀንዬ ከኤዝራ እራቀሽ ማለት ነው። እውነት ኤዝራ አሁን ጽዮንን ያፈቅራል የሚለውን ወይስ ያፈቅር ነው? ቀጣይ ፓርት የምናይ ይሆናል። ቪዲዮ ላይክ ሼር አድርጎ እወዳችኋለሁ። ባይ ባይ።